እሺ ወልካም ባክ እንዴት ናችሁ? አሴራዊ ነኝ። ዛሬ ደግሞ በሌላ ለሰን ተገናኝተናል። እስከ ዛሬ የነበሩትን ለሰኖች በትክክል እየተከታተላችሁ ፕራክቲስ እያደረጋችሁ ከነበረ ዛሬ የምንማረው አይከብዳችሁም ብዙ። ላይክ ምንድነው ሲኩዌንሱን ኦርደሩን በጣም ኮንሽስ ሊያስቤበት ስለሆነ እያዘጋጀውላቸው ያለሁት ኮርሱን ከዚህ በፊት የተማርናቸው ለዚህ በጣም የሚያስፈልጉ ነገሮች ናቸው ማለት ነው። ስለዚህ ከዚህ በኋላ እዛኛው ላይ እየጨመርን ነው የምንሄደው ማለት ነው። ስለዚህ እንደ አንድ ትልቅ ፐዝል ነው የሚሆነው። መጨረሻ ላይ ቢግ ፒክቸሩን ማየት ትችላላችሁ ማለት ነው። የሞዴሉን ኤሌመንቶች ነው እያስተማርኳቸው ያለሁት። ለሞዴሉ የሚያስፈልጉትን ኮንሴፕቶች የሚያስፈልጉትን ነገሮች ማለት ነው። ቤዚክሊ ባለፈው ኪ ሌቭልስ የሚል ከዚህ በፊት ምን አይተናል? ስዊንግ ፖይንቶችን አይተናል፣ ዲፋይን አድርገናል። ስዊንግ ፖይንቶችን ነው ትሬድ የምናደርገው። የቲትሬድስ ፍራክታል ሞዴል በስዊንግ ፖይንት ነው የተመሰረተው። ምንድነው አይዲያው? ምንድነው ሎጂኩ? ማርኬት ክና ተርን ወይም ሪቨርስ ዊዛውት ስዊንግ ፖይንት፣ ስለዚህ ለምን ሪኳይር አናደርገውም የሚል ነው ሎጂኩ ማለት ነው። ከዛ ስዊንግ ፖይንት ላይ ምን የሚል ኮንሴፕት ኢንትሮዲውስ አደረገ ቲትሬድስ? ካንድል ቱ ክሎዥር እና ካንድል ስሪ ክሎዥር፣ እነሱን አይተናል። ካንድል ቱ ክሎዥር ካንድል ስሪ ኤክስፓንሽን ካንድል እንደሚሆን አንቲሲፔት እንድናደርግ ያደርገናል። ስለዚህ ካንድል ቱ ክሎዥር ካለን ካንድል ስሪን ትሬድ እናደርጋለን ዴሊ ላይ ማለት ነው። ካንድል ስሪ ደግሞ ክሎዥር ካለን ደግሞ ካንድል ፎርን ትሬድ እናደርጋለን ብለን አይተናል። ኦኬ ራንደም የሆኑ ስዊንግ ፖይንቶችን ሳይሆን ትሬድ የምናደርገው ኪ ሌቭል ውስጥ መግባት አለባቸው ብለናል ማለት ነው። አሁን ከነዛ ኪ ሌቭሎች ውስጥ ምን የሚል አንስተናል? ስዊንግ ፖይንት የሚል ኪ ሌቭል አንስተናል ማለት ነው። ስለዚህ 3 አይነት ስዊንግ ፖይንቶች አሉ። ስለዚህ እነሱን ታይፖች አይተን ፊልተር እናደርጋለን ማለት ነው። ሁሉም ስዊንግ ፖይንት ደግሞ አንጠቀመውም ማለት ነው። ኦኬ ወደፊት ደግሞ የምንማረው ነገር አለ። ጋፕ ፊልተሪንግም እንማራለን። ፌር ቫልዩ ጋፕን ፊልተር እናደርጋለን። ሁሉንም አንጠቀምም ማለት ነው። ስለዚህ ትሬዲንግ ኢዝ አባውት ፊልተሪንግ፣ ፊልተር እያደረጉ መጨረሻ ላይ ሞስት ሃይ ፕሮባብል የሚባለውን ሴታፕ ወይም ትሬድ ቴክ ማድረግ ማለት ነው፣ መውሰድ ነው። ዛሬ ስዊንግ ፖይንት ታይፖችን እናያለን ማለት ነው። 3 አይነት ስዊንግ ፖይንት ታይፖች አሉ። ሬሌቨንት፣ ፌለር እና ፕሮቴክትድ ስዊንግ ማለት ነው። አንድ ማወቅ ያለባችሁ ነገር ፕሮቴክትድ ስዊንግ የሚፈጠረው ምንድን ነው? ዌን ዊ ስዊፕ ወይም ማኒፕሌት ሬሌቨንት ስዊንግ። ኦኬ ምንድነው ሊኩዲቲ ስዊፕ ብያቸዋለሁ ከዚህ በፊት ሊኩዲቲ ስዊፕ ምንድነው ብያቸዋለሁ። አንድ ስዊንግ ሎ አለ። አንድ ስዊንግ ሎ በሌላ ስዊንግ ሎ ሲወሰድ፣ ለምሳሌ እዚህ ጋር አንድ ስዊንግ ሎ አለ። በሌላ ስዊንግ ሎ ሲወሰድ ምንድን ነው ብለናል? ሊኩዲቲ ስዊፕ ማለት ነው። ኦኬ እዚህ ጋር በኤግዛምፕል ላሳያችሁ። ይሄ ምንድን ነው? ሊኩዲቲ ስዊፕ። ኦኬ ይሄ ስዊንግ ሎ ነው። ያው አንድ ስዊንግ ሎ ነው። ከዛ በሌላ ስዊንግ ሎ ምን አለ? ወሰድ ነው። ይሄ ምን እንለዋለን? ሊኩዲቲ ስዊፕ ወይም ደግሞ ማኒፕሌሽን እንለዋለን ማለት ነው። አሁን ሬሌቨንት ስዊንጎችን እነግራችኋለሁ። ግን ሬሌቨንት ስዊንግ ስዊፕ ሲደረግ ስዊፕ ያደረገው ያኛው ስዊንግ ፖይንት ምን ይባላል? ፕሮቴክትድ ስዊንግ ይሆናል ማለት ነው። ኦኬ አሁን ሬሌቨንት ስዊንግ ምንድን ነው ካላችሁ ኢትስ አባውት ስፔስ። ኦኬ ለምሳሌ ስዊንግ ፖይንቶችን ዝም ብላችሁ እንደዚህ እያደረጋችሁ አስምሩና ይኸው ለምሳሌ እዚህ ጋር አንድ ስዊንግ ፖይንት አለኝ አይደለ? ከዛስ ሌላ ስዊንግ ፖይንት አለኝ። ከዛስ ሌላ ስዊንግ ፖይንት አለኝ ማለት ነው። ከዚህ ስዊንግ ፖይንት እና ከዚህኛው ስዊንግ ፖይንት እና ከዚህኛው ስዊንግ ፖይንት ያለው ርቀት ምንድን ነው? ሲግኒፊካንት አይደለ? ሰፊ ርቀት አለ። ከዚህ ስዊንግ ፖይንት እና ከዚህ ስዊንግ ፖይንት ምን ያክል ርቀት አለ? ሰፊ ርቀት አለ ማለት ነው። ኦኬ እሺ ሌላ ደግሞ ላሳያችሁ። ይህንን ስዊንግ ፖይንት ይዩት። ከዛ እዚህ ጋር ኦኬ ይህንን ማየት ትችላላችሁ። ይህንን ስዊንግ ፖይንት ይዩት። ኦኬ ከዛ ይሄኛውን ስዊንግ ፖይንት ይዩት። ይሄ ምንድን ነው? በመካከላቸው ብዙ ርቀት የለም ማለት ነው። ስለዚህ ምን እንለዋለን? ይሄኛውን ፌሊየር ስዊንግ እንለዋለን። ኦኬ ይሄኛው ምን እንለዋለን?
ሬሌቨንት ስዊንግ ሬሌቨንት መሆኑን በምንድን ነው የምናውቀው? ከጎኑ ወደ ኋላ ስንሄድ ከኋላ በቅርብ ርቀት በጣም የቀረበ ስዊንግ ፖይንት ከሌለ ሬሌቫንት ይሆናል ማለት ነው። ይሄው ክሎዘስት ስዊንግ ፖይንት ከዚህኛው ቀጥሎ ያለው በየትኛው ነው? ይሄኛው ነው። ሰው ተራርቀዋል አይደለ? ይሄኛው ሬሌቨንት ስዊንግ ይሆናል። ኢንተርናል የሆነ ስዊንግ ፖይንት ለዚህኛው ይሄው በጣም ቅርብ ነው። ይሄኛው ፌሊየር ስዊንግ ነው ለዚህኛው። ከዛ ይሄኛው ደግሞ ሬሌቨንት ስዊንግ ይሆናል ማለት ነው። እሺ ይሄኛውን ደግሞ እዩት። ይሄኛውን ስዊንግ ፖይንት አሰመርኩኝ። ኦኬ ከዚህና ከዚህ ርቀቱ ስታዩት ይሄኛውን ለምሳሌ ሬሌቨንት ነው አይደለም የሚለውን ለማወቅ ከፈለጋችሁ ከኋላው በቅርብ ርቀት ያለውን ሬሌቨንት ስዊንግ ሪሰንት ስዊንግ ፖይንት ታሰምራላችሁ። ኦኬ ርቀታቸው ምንድን ነው? በጣም የተቀራረቡ ናቸው አይደለ? ስለዚህ ይሄኛው ምንድን ነው? ፌሊየር ስዊንግ ነው ማለት ነው። ከዛ ይሄኛውን ለማወቅ ደግሞ በዚህና በዚህ መካከል ምን ያክል ርቀት አለ? በደንብ ሲግኒፊካንት የሆነ ርቀት አለ አይደለ? ኦኬ ሶ ምን እንለዋለን? ሬሌቨንት ስዊንግ። ኦኬ በጣም ቀላል ኮንሴፕት ነው። አንድ ስዊንግ ፖይንት ሬሌቨንት ነው አይደለም የሚለውን ለማወቅ ይኸው ለምሳሌ ይሄኛውን ስዊንግ ፖይንት አወጣው። ከዛስ ከዚህ ቀጥሎ ያለው ምንድን ነው? ይሄኛው ይሄኛው ስዊንግ ፖይንት በጣም ቀርቧል ለዚህ። ስለዚህ ይሄኛው ምንድን ነው? ፌሊየር ስዊንግ ነው ማለት ነው። ኦኬ ከዛስ ይሄኛው ምንድን ነው? ይሄኛው ስዊንግ ፖይንት ፌሊየር ስዊንግ ነው ወይስ ሬሌቨንት ነው የሚለውን ለማወቅ ከጎን ወደ ግራ ስንሄድ የምናገኘው የቅርብ ርቀት ስዊንግ ፖይንት ምንድን ነው? ይሄኛው ሪሰንት ስዊንግ ፖይንት ይሄው። ስለዚህ ርቀታቸው ሲግኒፊካንት ነው፣ በጣም ብዙ ርቀት አለ። ይሄኛው ምንድን ነው? ሬሌቨንት ስዊንግ ነው ማለት ነው። ኦኬ ሶ ሬሌቨንት ስዊንግ እና ፌሊየር ስዊንግ ልዩነታቸውን አየን። ከዛስ ፕሮቴክትድ ስዊንግ ምንድን ነው? አንድን ስዊንግ ፕሮቴክት የሚያደርገው ምንድን ነው ካላችሁ ምንድን ነው? ሬሌቨንት ስዊንግን ስዊፕ ስናደርግ ማለት ነው። ኦኬ ወይም ማኒፕሌት ስናደርግ ይሄውን ሬሌቨንት ስዊንግ ነው። ኦኬ ይሄ ሬሌቨንት ስዊንግ ነው አይደለ? ምክንያቱም ወደኋላ ስንሄድ መጀመሪያ ሪሰንት ስዊንግ ፖይንት ይሄኛው ሩቅ ነው። ስለዚህ ይሄኛው ሬሌቨንት ስዊንግ ይሆናል ማለት ነው። ከዛ ማኒፕሌት አደረግ ነው ወሰር ነው። ስለዚህ ማኒፕሌት ያደረገችው ምን ትሆናለች? ፕሮቴክትድ ስዊንግ ማለት ነው። ኦኬ በጣም ቀላል። እሺ ለምሳሌ መጣውኝና ይህም በወስደው እቺ ስዊንግ ፖይንት ናት ብላችሁ አስቡ። እቺ ምን ትሆናለች? ፕሮቴክትድ ስዊንግ፣ ምክንያቱም እችኛዋ ሬሌቨንት ስዊንግ ስለሆነች ማለት ነው። ኦኬ እሺ መጥቼ ለምሳሌ ይሄኛውን ወሰድኩት። ይችኛው ፕሮቴክትድ ነች አይደለችም? ምክንያቱም ፌሊየር ስዊንግ ነው ማኒፕሌት ያደረኩት። ይሄኛው ማኒፕሌት ማድረግ አለብኝ ማለት ነው። ኦኬ ይሄኛው ማኒፕሌት ባረገው ግን ሬሌቨንት ስዊንጉን ይሄኛው ምን ይሆናል? ፕሮቴክትድ ስዊንግ ይሆናል ማለት ነው። ኦኬ ስለዚህ ፌሊየር ስዊንግ ማኒፕሌት፣ አሁን ለምሳሌ ይሄኛው መጥቼ ማኒፕሌት አደረኩት። ለምንድን ነው ይሄኛውን የተውኩት? ይሄኛውን ስዊንግ ፖይንት ዳዝንት ሜክ ሴንስ። ኦኬ ስለዚህ ምንድን ነው የዚህ እንትን አይዲያ? አሁን ይሄኛው ቆይ መለሳለሁ ወደ አይዲያው። ይሄኛው ፕሮቴክትድ ስዊንግ። እሺ መጥቼ ይሄኛው ማኒፕሌት አደረኩት ለምሳሌ ዳዝ ኢት ሜክ ሴንስ? ለምን ይሄኛውን ተው ነው? ኦኬ ይሄኛው ማኒፕሌት ካደረኩት ምንድን ነው? ፕሮቴክትድ ስዊንግ አይደለም። ይሄኛው ማኒፕሌት ሳደርገው ግን ፕሮቴክትድ ስዊንግ ነው ማለት ነው። ኦኬ እሺ this is the idea። ስለዚህ ፌሊየር ስዊንግ እና ሬሌቨንት ስዊንግ ልዩነታቸውን አይተናል። ያ በምንድን ነው? በስፔስ ነው የምንለያቸው። አንድ ስዊንግ ፖይንት ሬሌቨንት ነው አይደለም የሚለውን ለማወቅ ወደኋላ ሪሰንት ስዊንግ ፖይንት ከሱ ጀርባ ወደ ግራ በኩል ሂደን ያለውን እናይና ለምሳሌ ይሄኛውን ካለ ወደኋላ እናይና እናሰምረውና ተቀራርበዋል ወይ? ከተቀራረቡ ፌሊየር ስዊንግ ነው። ርቀት ካለው ደግሞ ይሄኛው ከኋላ ያለው ርቀት ካለው ሬሌቨንት ነው እንላለን። ሬሌቨንት ስዊንግ ፖይንቱን ማኒፕሌት ስናደርገው ደግሞ ፕሮቴክትድ ስዊንግ እንፈጥራለን ማለት ነው። አይዲያ ምንድን ነው? ከዚህ በፊት የተማርነው ጋር ሳያይዝላችሁ ካንድል ቱ ክሎዘራችን ማኒፕሌት የምታደርገው ኪሌቭሉ ስዊንግ ፖይንት ከሆነ ኪሌቭሉ ምንድነው የምንፈልገው? ራንደም ስዊንግ ፖይንት ሳይሆን ሬሌቨንት ስዊንግ ፖይንት እንዲሆን ነው የምንፈልገው ማለት ነው። ኦኬ ዳስ አይዲያ። አሁን ሄዳችሁ ስዊንግ ፖይንቶችን እያሰምራችሁ ዴይሊ ላይ የትኛውም ቻርት ላይ ኢሮ ዩኤስዲ፣ ጂፒ ዩኤስዲ፣ ጎልድ፣ ኤክስዩ ዩኤስዲ፣ ናስዳክ የፈለጋችሁት የትኛውም ቻርት ላይ ሄዳችሁ ይህንን እያሰመራችሁ ሬሌቨንት ስዊንግ፣ ፌሊየር ስዊንግ፣ ፕሮቴክትድ ስዊንግ እያረጋችሁ አይደንቲፋይ እንድታደርጉ ኢንከረጅ አረጋችኋለሁ። በሌላ ለሰን እስክንገናኝ ድረስ ሰላም ሁኑ።